እማልችለው አይነት ሙቀት ነው እየተሰማኝ ያለው። ሞተች What's up my beautiful people, my Habesha people? It's your girl Makita Tata. እንዴት ናችሁ? ባካችሁ በጣም ታዝናላችሁ። ጭቁን ነገር ናችሁ። anyways ዛሬ ደግሞ በተለየ መልኩ የሆነ ቦታ ወስዳችሁ ነው እዛ ትደርሰና የምታውቁት። let's see bye bye ያለው ነው መሰለኝ ባይለው ሙቀቱ በጣም የተለየ ሙቀት ይሰማኛል። ዱባይ ያለው ነው መሰለኝ ግን አሁን ዝናባማ ሆኖ ይመስለኛል እንደዚህ ሆነና በጣም ደስ ይላል። we are here ጋምቤክሶች እንግዲህ ተጠቀሙ እስካለው አብረን ፏን እንላለን። ላሳያችሁ ኦሬዲ አንድ ቤተሰብ አፍርቻለሁ ማለት ነው። በይዋ ምንድን ነው የሚባለው? ጋምቤላ ታዲያ በቃ ቤራማዊ ኪጆዴ anyways ተጀምሯል። let's go my people ቤት ከገጠር ወደ ጋምቤላ ምን ኮብነሽ አያችሁ ጋምቤላ ብቻ የሚያድግ ዛፍ ነው ይሄ። ባይ ባይ ይባላል። ባይ ባይ የምን ዱባይ የምን ጋምቤላ በቃ ምን አይነት ነው የምትመኝልኝ? አቋሙ የተስተካከለ እሺ፣ ቦርጭ የሌለው ደረቱ በስርዓት የተኛ ጡት የሌለው ጡት አባሽ ያመዳል። እሺ፣ ሌላስ ምን ትፈልጊያለሽ? ሌላስ እንዴት አይነት ይኖር? አንቺ ወሬ እኔ ምንም አለ ማለት ፈልጌ አይደለም። እሺ፣ ሌላስ? ሌላ አቋሙ፣ ስነ ምግባሩ እንደዚህ የማይጨቀጭቅሽ የሚንከባከብሽ ይሄ ነው የምንፈልግልሽ። በቃ ማይጨቀጭቅ ተለኝ ችግርም ያወራ በዘራችንም እንዲመጣ የለምም እንዲመጣብን አንፈልግም። ያን አስተካክል። ከዛ በኋላ ደረድራችኋለሁ። ሞዴሎቻችን ኦኬ ጋምቤክስ እንግዲህ እንደምታዩት በጣም በባጃጆች ተከባ ታጀበችና በባጃጅ የተከበበች ግን አየሩ የሆነ ዱባይ የገባው ነው የመሰለኝ። ባይደው ገና ስገባ ወበቅ ነገር ነው የተሰማኝ። ገና የእነሱም ስቴዲየም እኩል ነው ያለ ነው፣ የኛም አላለቀም። እሺ ማ ፒፕል እንግዲህ ጂኒና ሆቴል እንገኛለን። ጂኒና በሚለው ዘፈን ነው እንግዲህ ማቀው። ጂኒና ሆቴል ይሄ ይመስላል። ጂኒና እንግዲህ ጂኒና አጎትዬ ጂኒና ማለት ምን ማለት ነው? ጂኒና ማለት ምን ማለት ነው? ቆይ ተናገር። ያገሩ ስፍራ እኔን ቁጭ አድርገው ይሰረብጡታል። ቤት ክፉ ሆነሻል እህቴ።
ከረሜላ እስቲ ለኔ ስትይ ከረሜላ ለኔ ስትይ እስቲ አጎት በኔ ስም እኔ መብላት አልችልም ትንሽ አሞኛል በኔ ስም አሁን መክሊትን ብታጉርሳት እንዴት ነው የምታጉርሳት እስኪ አንድ አንቺም አንድ አጉርሳ ከሞ አትሞች አይ ሞት ባጣ አያያ ቺም ቢያትልም አይ ቤቢ አይ ቤቢ የሚገርም ሁኔታ እኔ ልክ እዚህ ሀገር ስረግጥ ዝናብ ዘነበና በጣም ተገረሙ በጣም ብዙ ሰዎች አይደል አጎት የተገረምክ አይደል በጣም ለስላሴ ነው ኩብ በዚህ ልጥብነትሽም ጥሩ ነገር ያጋጥመሽ አሜን አሜን አጎትዬ አይ ሰርጉ ደርጎ ነው እንዴ ሰርጉ ዮ እንዴ ነሽ በስማን በስብሳችሁ ለማንኛውም እንግዲህ አሁን ሰርግ ቤት ነው የምንገኘው ከዝኔ ቤት ትላንት ነበረ ሰርጉ እኔ አምልጦኛል መምጣት አልቻልኩም ነበረ ቀድሜ ዛሬ ቅልቅሉን ፕሮግራም ነው አብረን ልናይ የምንችለው ከዛ በኋላ ዞር ዞር እያለን የጋምቤላ ከተማን የሆኑ ነገሮች ነካ እናደርጋለን አብራችሁ ቆዩ ትርክ በሉ ከፈለጋችሁ ምን ነው ሬትም እንዳትሉ እግሮቼ እንደ ፎሎሚ ባይ ባይ ሙሽራው እዛ ጋር ቁጭ ብሎ እያሳየ ነው። ሙሽራው ነው እሱ ባለ ኦሬንጅ ነው ሙሽራው። እዚህ ጋር ደስ ይላል። ግርግሩ ቆንጆ ነው። እንግዲህ መልስ ብዬ ነበር ለካ መልስ ሳይሆን ቅልቅል ነው። ሙሽራው ና ሙሽራው እንኳን ደስ ያለ እንዴ ግዴታ አላውቅ ሙሽሪት ኧረ ሙሽሪት ተናገሪ እንጂ ሜካፕ ባይ ማን ነው ምንድነው የተሰራው ነገር እንኳን ደስ ያለሽ ሜካፕ ባይ መኪታ ማርዜል አይ በቃ እኔ በደረስኩ ሰዓት መጥቻለሁ በቃ እሱማ እውነት ነው አዎ ክሳችሁን አሁን አታውሩ ክስ ምን እዩዋቸው የሙሽራው እህቶች እንዴት እንዳማረባቸው የእናንተ ሰርግ ነው እንዴ እውነት ለመናገር ጋይስ በጣም ነው የሚሞቀው ጋምቤላ እንግዲህ እንደውም ዛሬ እኔ ስገባ እንደነገርኳችሁ ዘንቧል ግን የማልችለው አይነት ሙቀት ነው እየተሰማኝ ያለው ኦልሞስት ከጭንቅላት እስከ ውስጥ እግር ድረስ ወይ ባጢስ በሉት ጋቢና ቅቤ ያልተቀባውም እንጂ ያልደራረብኩ ብርድ ልብስ እንጂ ወይ ባጢስ ነው የገባሁት እኔ በጣም ደስ የሚለው ሰው በጣም የፍቅር አገር ነው ደስ ይላል በጣም ነስቲ አንቺ ጭቁን አንቺ ነሽ እንዴ ሙሽራ እንዴት እንደምታምር ይደለለም ያት እስኪ ከየመን ወደ ምን እንደመጣች ማን እንዲያሳመረሽ ማርዜል ማለት እኔ ነኝ አሁን ለነሱ ማርዜል ጭቁኗ እኔ ለነሱ ማርዜላቸው ነኝ ለዛ ነው ምን ሊጀመር ነው
አጎትዬ? ጭፈራ ነው። ጭኮ ሊቆረጥ አይቻልም። ምርቃት አለ። እሺ አጎትዬ። የልጅቷ ቤተሰቦች ይመርቁናል። ደስተኛ እንደሆኑ ይገልጻሉ ማለት ነው። ይገልጻሉ። እንዴት አይሆኑም ብለህ ተስፋ ታደርግ? አይሆኑም ብለህ ትጠራጠራለህ? እኛ በራሳችን ስለምንተማመን ኩራት አለ። ግባለት። እኔም ወጉ ደረሰኝ። ልመርቅ ነው። ኧረ ጌታዬ ገብተሃል። ዋትሳፕ ከቤተሰብ ምርቃት በኋላም ሌላ ቀጣይ ፕሮግራሞች አሉን። አሁን ቤተሰብ ከሁለቱም ቤተሰብ ምርቃት እንፈልጋለን ማለት ነው። ምርቃቱ ሙሉ ይሁን፣ የሰላም ይሁን። ይህ ጋብቻ የአብርሃምና የሳራ ጋብቻ ያርገው። ፍቅራችን አንድ ያርገው። ለሰላም ይሁን ሙለ እነዚህ ልጆች ጤና ያግኙ። ዘልዬ ተባረክ፣ ወልደሳ ተባረክ፣ የወለድከው እንዳንተ ይባረክ። ዳቦ አለ፣ ለሱ ስም ይወጣለታል። አሁን ለሙሽሪቷ ስም ይሰጣል ማለት ነው በዳቦ። ይህንን ስም የዳቦ ስም እኮ ቆንጆ ነው። የዳቦ ስም ይወጣል። አሁን ወርቃለም ለያታለሁ። አሁን ሁለተኛ ስም የሚያወጡት እናት ናቸው። እኔ ረድኤት ብያታለሁ። አይ አጎት ግን ትንሽ ስም ላይ ችግር አለበት። አጎት ሙሽሪቷን ፍለጋ ከዚህ ቴፒ በእግራችን አገራቶ ገዛለችን ብሎ ያመጣን አሁን ውሸት ነው። አሁን እፈልግ እኔ ዮርዳኖስ ብያለሁ። አጎት የዮርዳኖስ ብያታለሁ ብሏል። ጸጋነሽ ብያለሁ። ጸጋነሽ ብያለሁ። ቆጥራለሁ። አንደኛ ሁለተኛ ቆጥራለሁ። እሺ አሁን 5 ስሞች ተሰጥቶናል። ሁለተኛ ስም ረድኤት እብራሪ ሶስተኛ እሺ ሶስተኛ ማና ምትል ማና ዝም ብሎ ነው። አሁን በቁጥሩ መሰረት ወርቃለም ያሉት 15 ሰዎች ናቸው። ረድኤት ያሉት 100 ሰዎች ናቸው። ዮርዳኖስ ያሉት 13፣ ጸጋነሽ ያሉት 3፣ ማና ያሉት 13። ስለዚህ ረድኤት ያለው ኧረ ቁረጡት። ጭብጨባ ጎድሏል። እዛው ጋር ተቃቀፉ ምናምን። እንዴ ምንድነው እንዴ? ለሌጋፍ ምንድነው? ኧረ ቤተሰብ እየተሸኘ ነው። የሙሽሪት ቤተሰቦች እየሄዱ ይገኛሉ። The next day ከዛ ሁሉ ጭፈራ በኋላ እኔ እንኳን አልጨፈርኩም። ኤኒዌይስ
ቂንጬ በቡላ እኔ በልቼ አላውቅም። ዛሬ መጀመሪያ ነው፣ ግን በጣም ችግር የለውም። ስሙ ግን ይነበባል። ዋና መነበቡ ነው። ስምክ እና ስምክ ሆኖ የሚነበበው ችግር የለውም። እኔ እንደ አማርኛው ኤኒዌይስ እንግዲህ ዛሬ አንዳንድ ቦታ ዞር ያልኩኝ ኢንተርናሽናል ሲሆን ነው የፓስፖርት የትም እንዳትሄዱ መሆን ያለበት። ጠዋት 12 ሰዓት ኤርፖርት ትደርሳላችሁ። እሺ በጣም ነው የምትጮኸው። ብስማ አትጮይብን። ስራዋ ነው ለነገሩ። የራሷ የግል ቲኬት ኦፊስ አላት እና እዚህ አብራን ያለች ይመስለናል፣ ግን አይደለች። ፖርት ከምግብ በኋላ እኮ የሚሰራ የለም። ይዋች የመጀመሪያዋ ነች። እንግዲህ አሁን ወጣ እያልን ነው። ወጣ ብለን የቤቲ ባጃጃችን ውስጥ እየገባን እንገኛለን። አሁን ምንድነው የምናረገው? ምን አረጋው ወይ ሱቅ ነው። የቤቲ ሱቅ እንሄዳለን። እንደነገርኳችሁ ቲኬት ኦፊስ አላት። እቺ የልጅ ሀብታም ሱቋን እናያለን። ከዛ ደግሞ የቤቲ ልጅ ሌላኛው ከዝኔ ካፌ አላት። እዛም እንሄዳለን። ብቻ እኔ ጋምቤላ ማታ ባለ ሀብት ነኝ። አጎቴ ሱቅ ይሄ አሁን በደንብ ይተዋወቅ። አጎቴ በደንብ ይተዋወቅ አይደለ? ጋምቤላ ሲመጡ ማርታ አጋው ናት። አጎቴ በሚስት ስም ነው ያላችሁ። ማርቲ ቤቢ። ያው እንግዲህ የሲሚንቶ የምን የተለያዩ እቃዎች ሲሚንቶ እዚህ ነው። ሲሚንቶ የለ ምንድነው? የኮምፐርሳት ነው። ጭቁን መጥረጊያም አለን። ሁሉም ነገር አለ። ነገርኳችሁ እኮ ባለ ሀብት ነኝ እኔ እዚህ ስመጣ። እስቲ ካፌ ደግሞ እየመጣን ነው። ወል እንግዲህ ከባጃጅ ወርደን ወደ ገነት ካፌ እየደረስን ነው። ስራው ሙቀቱ ማይገርምስ። ገነት ካፌ። ኧረ ገነት የት ነሽ? ፑል እዚህ ይጫወታል። ገነት ካፌ በፒዛ በምን አንደኛ ካፌ የጋምቤላ ካፌ ገነት ካፌ ይባላል። ሰላም ናችሁ? ከኬክ አቅርቦት እስከ ምን ሁሉም አለ አይደል? እሺ እንግዲህ ገነት ካፌ ሁሉም ነገር አለ። ከፒዛ እስከ በርገር፣ ከበርገር እስከ ቅቅል፣ ከቅቅል እስከ ጥብስ፣ ከጥብስ እስከ ዶሮ ምን የሌለ ነገር አለ። ለማንኛውም ለጉብኝት ወይም ደግሞ እዚህ ለምትመጡ ሰዎች ገነት ካፌን ሰጀስት አደርጋለሁ። ቤተሰብ ስለሆነ ሳይሆን ያምራል፣ ደስ ይላል። ግን ያው ቤተሰብ ስለሆነ ነው ምን አሳሸን። ስትመጡ እንደዚህ አይነት ነገር ይዛችሁ ስትመጡ እመክራለሁ። ምክንያቱም ስለሚሞቅ። በተቆራጭ ጀምረን በምንድን ነው የምንቀጥለው? ፍቅርዬ ቀጥሎ ስልስ እንበላለን። ጉድ የቅድሙ ቡላ በቂንጬ ያበቃ ይመስለኛል። እስካሁን ጠግበናል እና በቺፕስ እናዝናናው ራሳችንን ብለን It's nice. አሁን የደከመኝ ምንም የትም መሄድ አልቻልኩም። ቺፕሱን ከበላሁ በኋላ ደግሞ ስትበሉ የሆዳችሁ ሲገባ ደግሞ እንደገና ያማችሁ አይደለ? እንደሱ ነው የሆንኩት እና ኤኒዌይስ ከሆነ ናፕ በኋላ ወይ እንገናኝ። እሺ ማይ ፒፕል እንግዲህ እንደምታዩት በጣም ሙቀቱን ልነግራችሁ አልችልም፣ ግን ሆኖም አልበገረንም። አጎትዬ ቤት እየሄድን ያለ ነው። ምክንያቱም ማይረባ ዛሬ የትም ሳይዞረኝ ቅድም ተኛው ተነሳ ቤት ውስጥ አዋለኝ። አንድ ቀን ባከነ ማለት ነው። ሸዋ ራሱ በደረቱ ማላለች። ገብቷል ይሄ ሁሉ። ኧረ
ውሻዋን ያዙልን። አጎትዬ ጋር ደግሞ ገብተናል። አጎትዬ ጋር ገብተናል። በውሻ አባረራልና መቅረጽ ማችል እንደነገርኳችሁ ነው። ጋምቤላ ቤት ውስጥ የትኛውን ቤት ስትሄዱ የማይጠፋ አንድ ነገር አለ። ቬንቲሌተር እና ፋን የማይጠፋ ነገር ነው። አንዳንዱ ቤት ደግሞ ኤሲ ይኖራል። ግን ያለ ኤሲ የማይኖርበት ቤት አገር ማለት ጋምቤላ ነው። ከዛ ውጭ በጣም ደስ ይላል። ሰው በጣም የፍቅር ሰው ነው። እስኪ ደግሞ በቃ ዛሬ እዚህ ትንሽ ተጫውተን አዳራችንን ያሳምርልን። ነገ አንዳንድ ቦታ ወስዳችኋለሁ። ከዛ አገሬ ግን እማልክደው ነገር እንደ አዲስ አበባ የለም። በቃ አየሩ አሸ The next day. በጣም ነው ደስ የሚለው። ሞርኒንግ is really nice. you see እንደዚህ በጠዋት ስታዩ ደስ አለን። በኋላ ታዩኛላችሁ። ይሄ ምናምን ቀልጦ ጭቁን መስዬ እንደ ፊልም እንስል ፍቅር አይገባትም። አያችሁ የአሁኑ ህንዶች ነገር ናት። የድሮቹ ቢሆን አሁን እዚህ ጋር በዚህ ስር በዚህ ኮባ በዚህ ዛፍ ወጥተው ነበር። አንቺ ግን ጭቁን ስለሆንሽ የአሁኑ በኢየሱስ ላይ ጥለሽኝ ወይ እንቁራሪቷ በዚህ ወይ ፎቶ ተነሳሽ። ቆንጆ ፎቶ አበበች ነሽ አበበች። ኧረ እኔ ከደብረ ብርሃን ነው የምደውል። ከደብረ ብርሃን ኧረ የእኔ ዓለም እባክሽ እንደው አገናኝ እህት ዓለም። ሄሎ ሄሎ ኧረ እህት ዓለም ይሄን የሰጠችኝ ስልክ እባክሽን አገናኘኝ። እህቴ ናት። ሄሎ ይሰማል? ዓለም ነሽ ፈልጊያት ሞተች። ውይ ዓለም ነሽዬ እኔ እናት በጣም እኮ አሟት ነበር። ምነው አፈር ብላለሁ በሰው ህይወት እንደቀለድኩ። ወይኔ እህቴ እቺ ቤቲ ነው የምታስቀኝ። ምን አደረኩሽ? ያሺ ዘርዘርልሽ የተባለችው ነሳለሽ። እዩት እንግዲህ ኧረ ይወዳል። ተረጋጋ ፕሊስ። ድጋሚ እየደወሉ የደውሉላቸው ደንበኛ መስሎት እንዲህ ነው እኛን የሚያሳድገን ብር እየሰጠን። አጎቴ የተለየ ነው። ማርያምን ጎንደር ሰፈር ይባላል። ይሄ ጎንደር ሰፈር ጎንደር የቴዎድሮስ ሀገር ግን አረንጓዴነቱ በጣም ነው የሚያምረው። ጉዞ ወዴት ነው? ወጣቶች ማዕከል ሄደን ትንሽ የጋምቤላ በሹፌሬ ጋምቤላ ውስጥ ያሉ ስንት ትራይብ ነው ያለው? 5 ነው። 5 ብሔረሰብ አሉ። እነሱን ባህላቸውና የተወሰነ ጭፈራቸውን አሳያቸዋለሁ። አሜሪካ is just that you didn't break away. What? Is this wrong night? You don't speak English, you don't have to write? I'm sorry. No, You speaking English? Sistuka? Speaking. Speaking, I'm speaking. ወጣቶች ማዕከል ገብተናል። Hi my brother. Never mind. እሷ ናት ባይ ዘ ወይ ተዋበረችኝ። ኤልዳና
አንቺ ባትተባበሪኝ ምን ይውጠኝ ነበር። ቴንክ ዩ አልበቃለኝ የነሱ ወገብ እና የኔ አይሆንም። አያ አጎትዬ የነሱ ወገብ ይበቃቻል። ለኔ ግን በጣም ስለሆንኩኝ አኟክ ይባላል። አሁን የምለብሰው አለባበስ የአኟክ ባህል ነው። ስለዚህ ጀምር ታርቢያር ማለት ጠይቂያት ሰላም በአኟክ ሰላም ምንድን ነው? ዴሪጆት እንግዲህ ከአኟክ ዴሪጆት ብለናል። መጀመሪያ ባህላቸውን እናስታውቃለን አይደል? ምንድን ነው የምትበሉት? ባህላችሁ ለየት ያለ ገንፎ፣ ጎመን፣ አሳ፣ ከዛ ማንጎ ፍራፍሬዎች ነገር አለ። ማንጎ ፍራፍሬ ትበላላችሁ። ስለዚህ ምንም ብዙ እንትን አይደለም። በጣም ጥሩ። ስለዚህ ጭፈራችሁን አሳዩኝና ከዛ እኔ ደግሞ ጨፍራለሁ። እሺ። እንዴት ነው የሚጨፈረው? እንደዚህ ነው በእኛ ጨፈራ በካልቸር ነው። ከዛ ስንጨፍር በእግር ነው ጨፍረው ጫማችን አውጥተን ማለት ነው። ጫማ ናውጣ። በዚህ እንደዚህ ነው የምንገባው። እሺ። ከዛ ወንዶች ሲመጡ እንቆማለን። እንደዚህ ወንዶች ሲመጡ ከዛ እኔ መጀመሪያ እኛ የወንድ ጋር ሄዳለን። አሁን ፈቃደኛ ከሆንሽ ሜሪኛ እናሳይሽ። አምስት ብሄር ነው ያለው። ማን ይባላል? አኟክ፣ ኑዌር፣ ኦፖ፣ ኮሞ፣ መጃን። አሁን አኟክ ጨረስን። እሺ በጣም ደስ የሚል ግን ሲወርቅ በጣም ደነገጥኩኝ። ለምንድን ነው የወደቀው? ባይል ነው ይወድቃል። ባህል ነው። ሴት እንደዚህ ቂጧ ያንቀጠቀጠ እንደዚህ ሲያይ ኪፍ ያይ ደነገጣልና ከዛ ይወርቃል።
ከዛ ይወርቃል መሬት ላይ ፍቅር አይዘው አረ ካልቸር ነው አረ ካልቸር ነው እሺ አሁን ኑዌርኛ አለ ከዛ ኑዌርኛ አንድ ወንድ ወጥቶ እንደዚህ መሬት ላይ ወርቆ እንዳደነግጭ እንደዚህ እሺ መሬት ላይ ወርቆ እንደዚህ ብሎ ይጨፍራል አሁን ወንዶችና አዎ እሺ ኑዌርኛው ደግሞ እናሳያለን ኑዌርኛው እንደዚህ ብቻ ቆሞ ብቻ ቆመሽ ቦታ ላይ በደም እጅሽን እንደዚህ አድርጊ እጅሽ ወደ ኋላ እንደዚህ እሺ እንደዚህ አሁን በኑዌርኛ እንዴት ናችሁ በኑዌርኛ እንዴት ናችሁ ማለን ከዛ ማለ መጓ ማለማታችን ማለማኛ ኑዌር ነች ኦኬ ማለት ያለሽ ለሳ ማለት እንኳን ደህና መጣሽ ጅናቴ ምን ማለት ነው እንዴት ነሽ እሺ ወድሻለሁ ናገጂ እሺ ሰው ምንድን ነው የምትበሉት ባህላችሁ ምግብ ኮክ ዋልዋል ገንፎ በቆሎ ወተት አሙላ ጤነኛ ነገር ነው የሚበሉት እሺ ጭፈራው እንዴት ነው አንድ እንትን ኬተሽ በደንብ ወደ ላይ ጠቃርገሽ ከዛ ተለብለሽ መለስ አድርገሽ እንደዚህ እሺ ሙዚቃ ከፈለ ሙዚቃ ነው ወልጎቻ ኩሉ ወጫ ከብራር ከተያለቀ ወለትን ትዱንደ ዛሬ እንዲህ ስለሆነ እሺ አሁን ምን ቀጥሉ እናሳያችሁ ደግሞ መጃንግ የሚባለውን ብሄር ነው እሺ I
ጃንግ ነው የሚባለው። በጃንግ ቀጣይ ደግሞ ኮሞ ነው። መጨረሻው ኮሞ። አሁን ወደ ኮሞ ባህል ነው የምንቀጥለው። ኮሞ አልገቢ ባህላቸው ኮሞ እስካሁን አራት ሙቀት ደግሞ እስካሁን 3 ነው ያሳየነው። አሁን አራተኛ 2 ነው የቀረን። አሁን ኮሞ እናያለን። ኮሞ ጭፈራ ኮሞ ነይ በቃ እኔ ደግሞ አንድ አሳያችኋለሁ። እሺ ነይ ደህና ነህ ማለት ሊጋማ ምግብ ምን ነው የምትበል? ማፖ ማኬ ሚቲ ፓፖራ እጭማ ኧረ በቃ እሺ። ሰው ጭፈራ እንዴት ነው አሳየኝ መጀመሪያ። የሴት ነው የወንድና መጀመሪያ ሳንጋዋ ወይ ስንጋዋ መጀመሪያ ይዞ እንዴ ወክ ያርጉ የወንዶኝ የሴቶች ደግሞ እንደዚህ ብላ ትገባለች። ከዛ አብረው ይጨፍራሉ። እሺ ጨፍራሉ ይችላል በሰልፍ
ባይል ዮፎ ምን ወይ ካልቸር የማ ዮፖ ያሁኑ ነው። ኦኬ ያሁኑ ዮፖ ጭፈራ ይባላል። አምስቱንም አጠናቀናል ማለት ነው። ስለዚህ እኔ አንድ ደግሞ እኔ ላሳያችሁ። ጉራጌኛ ታውቃላችሁ? እናውቃለን። ታውቃላችሁ? አንድ ግሮችልና በቃ እንጻፍ። ጉራጌኛ ደግሞ እናሳያችኋለን። ጋምቤላ ነው። ጋምቤላ ውስጥ ብሔሮች አሉ። እንግዲህ ብሔሮች የተወሰነ ቋንቋቸውን የተወሰነ አበላላቸውንና እንዲሁም ጭፈራቸውን አይተናል። በጣም አመሰግናለሁ። እኛ እናመሰግናለን። ይናፖች በእኛ ፋንታ ይናፖች እናመሰግናለን። ኦኬ ሶ ያምስቱንም ሰምታችኋል። ከአቅሜ በላይ ነው የሆነው። እንዳያችሁት ነው ባህሉ ደስ ይላል በእውነት። እንደዚህ አፍሪካንስ ወዝወዝ የሚያደርጉት እኮ በላያቸውን ለካተኛ አይተው ነው ትላለች። እና በጣም ደስ የሚል ባህል ደስ የሚል ጊዜ ያሳልፍ አይደል አጎትዬ? በጣም የሚያማምር እውነት። ጋምቤላ ትንሽ አየራችሁን አስተካክሉ እንጂ በጣም ቆንጆ ነው። ወድጄዋለሁ። ለአየራችሁ ከፈጣሪ ጋር ትንሽ ተነጋገሩና ብታረጉትን አይደል? ለዚህ መቅለስ ፕሮግራም ያልነበረ ማይ ጉድነስ ሻወር እኮ 2-3 ካልሆነ አይሆንም። ይከብዳል። ለማንኛውም እንደምታዩት ዛሬ መጨረሻ ቀኔ ነው። እራት ልበላ ነው። ቤተሰብ ዘመድ አዝማድ ተሰባስቧል። እዚህ ጋር እንደምታዩት ሙሽሪት እያስታጠበች ትገኛለች። አሰይ አንተም ሳመኛ አሰይ ሁለት ነው ያለኝ ወዮ The next day ያ አሽከሬ በደንብ አስገቢያ። አሜን። ቻው፣ ደህና ሁኑ። ባይ ባይ ማይ ፋሚሊ፣ ወዳችኋለሁ። ቻው ቻው፣ ባይ 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 በይኛ ኩሪዬ በመቤቴ ማዘናችንን ምንም አናውቅም እንዴ
ተረሳንዶል ያለቅን አንቺ ቤት ትስቀለሽ ወይ አቤም ሰላም ኬር ትራቭልን እንደምታዩት ትኬታችሁን ምናችሁን እሷ ጋር እየሄዳችሁ ቁረጡ። ከጋምቤላ አዲስ አበባም አላት 22 እንዳታስቡ። ከስራ ሳያችኋል አድራሻው ምናምን ከተለያየን ምን አረጋለሁ እችለዋለሁ። የኔ ጌታ ኑርልኝ እኮ ትኬት እንዴት እንደምወድ ብታውቅ እወድሃለሁ። አንተ ባትኖር ምን ይጠኝ ነበረ እና በጣም ነው የምወዳችሁ ማመሰግናችሁ። ኦልሞስት መዳረሻዬ ደርሻለሁ። ወደ መንገሬ እየሄድኩኝ ነው። በሌላ ፕሮግራም እስከምንገናኝ see you bye bye I love you thank you very much አንቺ ጭቁን ቻው በያቸው ምን አይነት ባይ ነው እንዴ? እስቲ አጎትን እስቲ እንዴት እንደያለ እንዴ see you bye thank you very much እንወዳችኋለን ባይ